አሜን። በምድር በዚህ ምድር ላይ ለዘላለም አይሳካላቸው ሰዎች ቅናተኞችና ጉቦ የሚቀበሉ ሰዎች አይሳካላቸው። ሰላም ናችሁ? እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። ጉቦ የሚቀበል ሰው እንዴት አይነት ሰው መሰላችሁ? አንተ ጋር ያለውን 100,000 ብር ነው እሱ ጋር ያለው 10 ሚሊዮን እያለ 100,000 ነው የሚመኘው ሰው አቅፎ ይዞ ራሱ እንደያዘው አይታይም። ያንተ ጥቂቱ ነው የሚታየው። ጌታ ይባረክ። ኢየሱስ ጌታ ነው። አትቅና፣ ቀኑበት ይላል እግዚአብሔር። ግን የይስሐቅን ምንጭ ደፈነ ወይ ከፈተ? ኤሴን ከፈተ፣ ስጥና ከፈተ። ሶስተኛስ ሮቦትና ሳቤ ከፈተ። እግዚአብሔር ስሙ ይባረክ። አጠገብ ያለው ሰው የመባረክ ምስጢር በለው። አለመቅናት ነው። ድገምና አትቅና በለው። ለሰው በሚሆነው መልካም ነገር ላይ አትቅና። ለሰው ሲሳካለት አትቅና። ለሰው ሲሆንለት ደስ ይበለው በለው። የሚመቸው ሰው እስቲ አንድ ሁለት ጨምሬ ጨርሳለሁ። ጌታ ለዘላለም ይባረክ። አሜን። ከቁጥር 14 እስከ 17 ማየት ትችላላችሁ። እዛው ዘፍጥረት መጽሐፍ ምዕራፍ 26 ላይ ቁጥር 14 እስከ 17 ማየት ትችላላችሁ። አራተኛ የመባረክ እጥፍ የመባረክ ምስጢር ተስፋ አትቁረጥ። ጌታ ይባረክ። አሜን። ደህና ናችሁ? ምን አትቁረጥ? ምን አትቁጠር? ተስፋ አትቁረጥ። እግዚአብሔር አምላክ አደርጋለሁ ካለ እግዚአብሔር ያደርጋል። አሜን። ያደርጋል። አደርጋለሁ ካለ እግዚአብሔር፣ እሰጣለሁ ካለ እግዚአብሔር፣ እባርካለሁ ካለ እግዚአብሔር ይባርካል። ተስፋ አትቁረጥ። ተስፋ በቆረጥከው ሰዓት ነገሮች ይረዝማል። አቤት! አብርሃም ተስፋ ቆረጠ። ስንተኛው ምዕራፍ ላይ? 16ኛው ምዕራፍ ላይ። 17ኛ ላይ ሮጦ አጋር ጋር ገባ። 18ኛው ላይ እግዚአብሔር መጣና ኤልሻ ላይ ነኝ ያለ። ጌታ ይባላል። ተስፋ አትቁረጥ። ኢየሱስ ጌታ ነው። አሜን። ይስሐቅ በእጥፍ እንዲባረክ ምክንያቱ ምንድን ነው ካላችሁ ተስፋ አልቆረጠ። አንደኛው ቆፍሯል። ይስሐቅ ተገፍቶ የመጣው ምንጭ ከነበረበት ስፍራ ምንጭ ወደ ሌለበት መጣ። ተገፍቶ ይስሐቅ ተስፋ አልቆረጠ። ሄዶ በአባቱ ዘመን የተቆፈረው ምንጮች ምን ያደረገ? ቆፈረ። ከዛስ መጥቶ ደፈረ፣ ቆፈረ፣ መጥቶ ደፈረ፣ ቆፈረ። ተስፋ አትቁረጥ። ኢየሱስ ጌታ ነው። አሜን። አንዳንድ ሰዎች ነገሮቻቸው አንድ ዓመት ከቆየ በኋላ በቃ ተስፋ ትቆርጣል። አትቁረጡ ተስፋ። እጥፍ ልትባረኩ ከፈለጋችሁ አሜን። ኢየሱስ ጌታ ነው። አሜን። አንድ ዓመት ንግድ ጀምሬ ከስሬ ከሆነ እግዚአብሔር ሊያስተምርም ሊሆን ይችላል። አቤት! የሄድከው መንገድ ስህተትም ሊሆን ይችላል። በብዙ ነገር ሊጠፋ ይችላል። አገልግሎት እያገለግል ብዙ ነገር ሊገጥም ይችላል። እሰይ! ተስፋ አትቁረጥ። ኢየሱስ ጌታ ነው። አሜን። 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 ይሄ የምታዩት ይሄንን ቤት እንደዚህ የሚያምራ አምፑሎች የሰራ ሰውዬ ከ99 ጊዜ በላይ ሞክሮ 99 ጊዜ ፌል ሆኖ ነው አንድ ጊዜ ሰርቶ በቃ ብርሃን ነው የቀረው። ጌታ ይባላል። አሜን። አቤት! ማብራት ሲጠፋ በየባንክ ቤት ደጁ በየቸርቹ እንደዚህ አድርጋችሁ የምታስነሱ ጀነሬተር ያንን ዲናሞ ለስንት ጊዜ ሞክሮ ሰውዬ ተሳካ። አቤት! አሁን እናንተ ራስ ምታት ሲይዛችሁ 50 ብር ይዛችሁ ሄዳችሁ ከፋርማሲ ገዝታችሁ የምትውጡት ፓራስታሞል ሰውየው አንድ ጊዜ ያገኘ አይደለም፣ ሞክሮ ያገኘ ሰው ዝም ብሎ አይደለም። እግዚአብሔር ስሙ ይባላል። አሜን። ልትባረክ ከፈለግ ተስፋ አትቆርጥ። ተስፋ ስትቆርጥ ለጠላት እድል ፋንታ ትሰጣለህ። ቃሉን ላንብብ። እዛው 26 ምዕራፍ ቁጥር 18 እና 19 እንደዚህ ይላል። ይስሐቅም በአባቱ ዘመን ቆፍሮ የነበሩትን አባቱ ከሞተ በኋላ የፍልስጤም ሰዎች ደፍነው የነበረው የውሃ ጉድጓዶች እንደገና እንዲከፈቱ አደረገ። አባቱ ቀድሞ ባወቃቸው ስም መልሶ ጠራቸው። እንደዚህ ይላል። የይስሐቅም አገልጋዮች በሸለቆ ውስጥ ሲቆፍሩ፣ በምን ውስጥ ሲቆፍሩ ከጉድጓድ የሚፈልቅ ውሃ አገኙ። ከምን? ከጉድጓድ። ተስፋ ቆርጦ ቢሆን ኖሮ አያገኙ፣ በጠኝ ይሞታል። ተስፋ አትቆርጡ። እግዚአብሔር አምላክ ከእናንተ ጋር ነው። አሜን። ኢየሱስ ጌታ ነው። አሜን። 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 ተስፋ የሚያስቆርጥ ነገር አለ በዚህ ምድር። አቅማችሁን የሚያስጨርስ ነገር አለ በዚህ ምድር ላይ። እጥፍ ልትባረኩ ከፈለጋችሁ ተስፋ አትቆርጡ። እግዚአብሔር ስም ለዘላለም የተባረከ። አሜን። አምስተኛ ላይ መጨረሻ እጥፍ ልትባረክ ከፈለግ
እልፍ አትበል፣ አትጣላ። አሜን አሜን። እልፍ በል፣ አትጣላ፣ አትከራከር። ወዳጅም ጠላት አትጣላ። ጌታ ለዘላለም ይባላል። አሜን። ብዙ ሰዎች በዚህ ዘመን ላይ ጠላት ከሰው ጋር ጠላት ያዩናል። ለምንድን ነው? አትጣሉ፣ እልፍ በሉ። ኢየሱስ ጌታ ነው። አሜን። ቀና በሉኛ ስሙ። አንዳንድ ጊዜ ባላችሁበት መጥቶ በማታውቁት መንገድ ውጅንብር ክርክር ሲነሳ አልነቃችሁም። እግዚአብሔር የተሻለ ቦታ ሊሰጣችሁ እንደሆነ አስተውሉ። አሜን። ስማችሁ አሜን። እልፍ በሉ። ጠላት ሲነካካችሁ እልፍ በሉ። እግዚአብሔር እልፍ ነገር ሊሰጣችሁ። አሜን አሜን። አይቀርሰባችሁ። አሜን። ለማን እንደሆነ አላውቅም። አሜን። እልፍ በል፣ አትጣላ፣ አትከራከር። አንተ ካላወቅበት ሰፈር እግዚአብሔር እያወጣ ነው። አሜን ሃሌሉያ። አሜን። አንተ ካልነቀበት ሰፈር እጥፍት ባረክ። ከፈለክ አትጣላ፣ አትከራከር፣ አትጋጭ። ጌታ ይባረክ። አሜን። ስራ ቦታ ላይ አትጣላ፣ እልፍ በል። አቤት አሜን። ወይ ጉድ! አሜን። አትጣላ። ይኸውልህ ስማ፣ በመጽሐፍ ቅዱስ ላይ በአዲስ ኪዳን ላይ ማለት ኢየሱስን ሊገሉ ሲፈልጉ ምንድን ነው አለ? አልፎ ሄደ ነው ብሎ በመካከላቸው። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር መጨረሻ በመካከላቸው ምን ሆነ? በመካከላቸው ምን ሆነ? ስልጣን የለም፣ እንደፈለገ ማድረግ አይችልም። አልፎ ሄደ። ሊይዙ በሚፈልጉበት ሰዓት አልፎ ሄደ በመካከላቸው። ቆሞ አልተከራከረም። ቆሞ ሊጋደል አልፈለገም። እሺ ቆሞ ልንገራችሁ፣ ኢየሱስን ሊይዙ የመጡ ሰዎች ሊይዙ በመጡበት ሰዓት ላይ ማንን ትፈልጋላችኋል ብሎ ሲጠይቅ የናዝሬቱን ኢየሱስን ስለው እነሱን እንዳትነካቸው እኔ ነኝ አላቸው። ምንድን ነው የሆነው? አስተምሬ ነበር ይሄን ክፍል። ምንድን ነው የሆነው? ወደቁ። አልተጋፋም። አልተከራከረም። የመጀመሪያ ሲመጡ የሮም ወታደሮች ታጥቆ ምናምን ሰይፍ ይዞ ሲመጡ ማንንም ፈልጋቸው መጣችሁታል? የናዝሬቱን ኢየሱስን ስለው እነሱን እንዳትነካቸው እኔ ነኝ አላቸው። ወደቁ ይላል። ምን ሊያደርጉ ነው የመጡ? ሊይዙ። ሁለተኛ ጊዜ ከዛ ቦታ ተነሱና ማንን ነው የምትፈልጓል? ኢየሱስ ቆሞ ነው የምጠይቃቸው። የናዝሬቱን ኢየሱስን አለ። እነሱን እንዳትነካቸው እኔ ነኝ። ወደቁ። ኢየሱስ ጌታ ነው። አሜን። አልፈህ ሂድ፣ አትከራከር፣ አትጣላ። እግዚአብሔር እልፍ ምንጭ ይሰጣል። አሜን። እግዚአብሔር እልፍ ምንጭ ይሰጣል። አሜን። ቀኝ እጅን ከፍ አድርግ፣ ልባርክ። ከሚከራከሩት በላይ እግዚአብሔር አምላክ እልፍ ምንጭ ይሰጣል። አሜን። በኢየሱስ ምንጮች ከፊት ለፊት ይከፈታል። አሜን። ቀኝ እጅን ከፍ አድርግና እንደዚህ በል፣ ይከፈታል በሉስ። ጠላት የማይዘጋ ምንጭ በለው። ሟርት የማይዘጋ ምንጭ በሉስ። ከሳሽ የማይዘጋ ምንጭ በሉስ። እስቲ ይከፈታል በለው። ኢየሱስ ጌታ። አሜን። ትስማማላችሁ? ማን ነው የሚስማማው? ትስማማላችሁ? እውነት እኔ ዛሬ ማታ እጸልያለሁ። ብዙ ሰዎች ጠላት ግፊያ ከበዛበት ሰፈር እልፍ ትላላችሁ። አሜን። ሄሎ አሜን። እልፍ ትላላችሁ። አሜን። ወሬ ከበዛበት፣ ቅናት ከበዛበት፣ ምቀኛ ከበዛበት እልፍ ትላላችሁ። አሜን። በኢየሱስ እልፍ ትላላችሁ። አሜን። ጌታ ለዘላለም ይባረክ። እያወራው ነበር ለአንድ ሰዎች። ያም ሳወራ የነበረው ምን መሰላችሁ? አንዳንድ ጊዜ እግዚአብሔር አምላክ ትልቅ ነገር መርጦ እኛ ትንሽ ሰፈር ላይ እንቀራለን። ትልቅ ነገር መርጦ እግዚአብሔር ስሙ ይባላል። አበዛለሁ ስል እግዚአብሔር በቀበሌ ልክ አይደለም። አበዛለሁ ስል እግዚአብሔር አምላክ በአዲስ አበባ ልክ አይደለም። አበዛለሁ ስል እግዚአብሔር በኢትዮጵያ ልክ አይደለም፣ በዓለም ልክ። አሜን አሜን። እንደ ምድር ስፋት ነው። አሰፋለሁ። ሄሎ አሜን። አሰፋለሁ። ቋንቋ አይገድም፣ ዘር አይገድም፣ ብሔር አይገድም፣ እውቀት አይገድም፣ ቤተሰብ አይገድም፣ የትምህርት ደረጃ አይገድም፣ ያንተ እድሜ አይገድም። እግዚአብሔር አበዛለሁ ካለ ያበዛል። አሜን። ይህንን በረከት ዛሬ አንድ ሰው ላይ ይቀመጥበት። ኢየሱስ አሜን። እልፍ በል፣ አትከራከር። ኢየሱስ ጌታ። አሜን። ጠላት በዝቷል፣ እልፍ በል። አሜን። ክርክር በዝቷል፣ እልፍ በል። አሜን። ስራ ቦታ ላይ ጭቅጭቅ በዝቷል፣ እልፍ በል። አሜን። እልፍ በል። አሜን። እልፍ ያሉ ሰዎች አልፎ ነው ሄዱ። አሜን። ባሉበት አይሆንም ባሉበት። ኢየሱስ ጌታ። ለምሳሌ ዮሴፍ፣ ባጭሩ ልንገራችሁ። ዮሴፍ የተባለው ሰው ያብላቴና አመንዝራል ስትል ቆሞ አልተደባደበም፣ ቆሞ አላወራም። እስር ቤት አገባ ማለፍ እኮ ነው፣ መንገድ ነው። አሜን። ለኔ ያርገኝ፣ አሜን። ለኔ ያርገኝ፣ አሜን።
በጌታ በኢየሱስ በቃ አለፈ ሄደው። ዳዊትን ወንድሞች ምን አሉ? እናውቃለን ተንኮለኛ ሲሉ ዳዊት ተከራከረ። መልስ አልሰጠም እኮ ጊዜ የለም። ስራ ያለ ሰው ከወረኛ ጋር ያወራ። ስራ ያለው ሰው ጊዜ ከሚያሳልፈው ሰው ጋር ያወራ። አሁን ስራ የፈቱ ሰዎች ናቸው በየጀበና ቡና ቤት ላይ ቁጭ ብሎ ሲሜን የሚያነሱ። ከእነሱ ጋር ለምን ጊዜ ትፈታለህ? አቤት ለምሳሌ የሌለን ስም ቢሃው አንተ ምን ጨነቅ? አንተ ያለን ስም ይዘህ መቀጠል ነው። ያለን ስም ክርስቶስ ለአንተ ሰጠህ። ወጥቶ ወደ ኋላ የሚጎትታችሁ ይመጣ። ምን ቸገረ? ለምሳሌ የሆነ ሰው ቡና ቤት ላይ ቁጭ ብሎ እንትና እንደዚህ ብሎ ቢያው ምን ጨነቅ? ማሄድ አንተ ዝም ብለህ አሜን። በዚህ ቤት ሰው የለም መሰለኝ። ማነው አንድ ሰው ካለችው ከፍ ያለ በሚቀጥለው ዘመን እግዚአብሔር አምላክ በአንተ ላይ ካመጣ ክብር የተነሳ ብዙዎች ይከተሉሃል። የእግዚአብሔር ኃይል በአንተ ላይ ያርፍብሃል። ይስሐቅ የመጀመሪያ ጉድጓዱን ሲቆፍር ምን አለ? ተከራከሩ። ኤሴቅ አለና ሄደ። መጡ። ያን እዛ ምንጩ ላይ ቢያርፉ ችግር አለ። ቅናተኛ ሰዎች፣ ክፉ ሰዎች፣ አንተን የያዝከውን ነገር ሊያስጥሉ የሚፈልጉ ሰዎች ቢሰጣቸው አይረኩም። ከእጅ ሁሉ ነገር ቢሰጡ አይረኩም። ጌታ ለዘላለም ይባላል። ሌባና ወንበዴ ይለያሉ። አንተን የሚያሳድዱ ሰዎች ወንበዴዎች ናቸው። ሌባና ወንበዴ የሚለየው እጅ ላይ ያለው ነገር ገንዘብም ስልክም ይዞ ይላል። ወንበዴስ ነፍስንም ጭምር ሊገል ይፈልጋል። ወንበዴዎች አንተ ከወንበዴ ጋር እንዴት ትቆማለህ? እልፍ ነው ማለት ያለ። የፍልስጤም ሰዎች ይስሐቅንም ጭምር ሊቀብሩ ነው ይፈልጉ። ይስሐቅ አልሰማቸውም። እልፍ ኤሴቅ ተቆጭ በሉ ጠጡ በቃ እኔ አለ ብሎ ሄደ። ሲቆፍር ወጣ። እግዚአብሔር ዝም እስካላለ ድረስ የትም ብትሄድ እግዚአብሔር ገነት ነው የሚያደርግ። ሶስተኛውን ሲደርስ ሮቦት አለ። አሁን አለ ክርክር የለም። ተከራካሪዎች ቆመው ዘፍጥረት መጽሐፍ ምዕራፍ 26 ከቁጥር 20 እስከ 24 አንብብ። የመጀመሪያው ሲቆፍሩ መጣ ተከራከረ፣ ጠጡ። ሁለተኛው መጥቶ ሲከራከሩ ጠጡ። ሶስተኛው ላይ አሁን ክርክር የለም። ከዚህ በኋላ አለ እናርፋለን። ለምን? እልፍ ብያለሁ። ጠላታውን አይሰጋም። ጠላታውን አያሰገኝም። እጠጣለሁ፣ አጠጣለሁ፣ እበላለሁ፣ አበላለሁ፣ እቀጥላለሁ፣ አስቀጥላለሁ የሚል አንድ ወጣት ካለ አሜን ይበላል። ዛሬ ማታ ትንቢት በአንድ ሰው ላይ እናገራለሁ። እልፍ ትላለህ። እልፍ ምንጮች ከፊት ይከፈታል። ኢየሱስ ጌታ ነው። ለአንድ ሰው ነው ይህንን ጸሎት የሚጸልየው ዛሬ ማታ። ትረከባለህ። 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 ጠላት እያሳደደ አንተ ትረከባለህ። በኢየሱስ ስም ትረከባለህ። ፈቃደኛ ምን ሰው አለ? ይህን በረከት ልረከብ። እኔ ዛሬ ማታ ምጸልየው እንደዚህ ነው። ዛሬ ማታ ምጸልየው እንደዚህ ነው። የእናንተን ብቻ አይደለም ጠላት ወስዶ የኔ ነው ብሎ የእናንተን የቆለፈው ከጠላት እጅ ቁልፉን ተቀብላችሁ እጁን ትከታላችሁ። ዋና ምንጩ ላይ በኢየሱስም ትገባበታለህ። ዋና ምንጩን በኢየሱስም ትቀበላለህ። ከዋና ምንጩ ጋር ትገናኛለህ። ዛሬ ማታ እናስለቅቃለን። የብዙዎቻችሁ ምንጭ ይለቀቃል። አቤት በእጥፍ ልትባረክ ከፈለግ ይህንን አምስቱንም ነገር ተግባራዊ አድርግ። በሕይወት ላይ ስኬት ብቻ ነው፣ ደስታ ብቻ ነው። እግዚአብሔር ባለበት ስፍራ ሁን፣ ተቀመጥ። እግዚአብሔር በሌለበት ስፍራ አትቀመጥ። ሐሜት ባለበት ስፍራ አትቀመጥ። እግዚአብሔር ደስ በማይልበት ስፍራ አትቀመጥ። ሁለተኛ ዘርዝረህ እንጂ አትብላ። በእናተኛ አትሁን። እግዚአብሔርን ስራ ስራ፣ በጉልበት በጸሎት በገንዘብ እግዚአብሔር አገልግል። እግዚአብሔር በሰጠ ነገር ሁሉ አገልግል። ሳትሰስት አገልግል። ከሰው ምላሽ ጠብቅ። የትኛውን ነገር አታድርግ። ምላሽ እግዚአብሔር ነው። ዋጋ እግዚአብሔር ነው። ሰው ደስ እንዲል ሳይሆን እግዚአብሔር ደስ እንዲል ሩጥ። አሜን። ኢየሱስ ጌታ ነው። የሰውን ሳይሆን እግዚአብሔርን አስቀድም። ሶስተኛ ምን ነበር ያልኩት? አትቅና። ቅናት አይኑርብህ። ቅናተኛ አትሁን። አራተኛ ምንድን ነው ያልኩት? ተስፋ አትቁረጥ። አትቁረጥ ተስፋ። አምስተኛ እና መጨረሻ ምንድን ነው ያልኩት? እልፍ በል። አትከራከር። አትጣላ። ኢየሱስ ጌታ አትጣላ። ጌታ ለዘላለም ይባል። ምናልባት በአዲስ አበባው ተጣልቶ በአዲስ አበባው ተከራክሮ ከሆነ ከአዲስ አበባ ሊያወጡ ነው። አቤት ወደ ተሻለ ስፍራ